የቻናሌ ቤተሰቦች ዛሬ ቆንጆ የሆነ በአረቦች ቤት እንዳይሸትብን አድርገን የምንሰራው መጠን ክሽን ያለ የበጣጥስ የድንች ወጥ ወይም የጥቅል ጎመን ወጥ አሰራር አሳያችኋለሁ ማለት ነው። እንግዲህ እናንተ የሚጠበቅባችሁ እኔን ላይክ ሼር ማድረግ ማበረታታት ነው። ሌትስ ጎ ወደ አሰራሩ እንቀጥላለን ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማሳያችሁ በአረብ ቤት ምግባችን እንዳይሸትብን እንዴት እንደምንሰራ አሳያችኋለሁ ማለት ነው። ቴክኖሎጂን ትላላችሁ። የዘይት ነው። ዘይትን እንጨምራለን። በርበሬው እሳቱን እንሸቅላለን። ቴክኖሎጂ ይሄ ዘይት ነው ጋይስ። ዘይታችን እንደዚህ ከጨመርን በኋላ እናደርጋለን። እሳታችንን እንሸቅለናል። ተከታተሉኝ እንዳይሸትብን አረብ ቤት ስንሰራ እንዳይሸትብን ወጥ ማለት ነው። እሺ ውዶችዬ አሁን ይኸው እንትኑ ምንድነው ስሙ በርበሬው እና ዘይቱ ሸዋ አለ በኋላ ሽንኩርቱን እንጨምራለን ማለት ነው። ሽንኩርታችንን እንጨምራለን። ስናምሰው ነው የሚሸተው በነገራችን ላይ ማለት ነው። ስናምሰው ነው የሚሸተው። እንደዚህ ካረግነው አይሸትም። ተግባባ። አሁን ግጥም አደረገውና ይበስላል በራሱ ማለት ነው። ውሃ ምንም አልጨመርኩም። በሽንኩርቱና በእንትኑ በዘይቱ በሽንኩርቱ እና በበርበሬው ነው እያሸሁት ያለው ማለት ነው። ሽንኩርቱ እዚህ ጋር ነስነስ እናደርግበታል። ሽንኩርቱ ይሟሟል እንደዚህ ሲቀንጥል ማለት ነው። አሁን እንዳይሸት በጋዝ ከሩፍ እናደርገዋለን። خلاص እንደዚህ አድርጌ በካይ እንትኑ ቁፍ እናደርገዋለሁ ትንፋሹ እንዳይወጣ ማለት ነው። ከዛ ሽንኩርቱ እዛው ምጥጥ ይላል። የምንሰራው በጣጥስ ነው ማለት ነው። ድንች ወጥ አያችሁት እንዴት እንደሟሟ። እዚህ ጋር ደግሞ በጣጥስ ነው የምሰራው። እንትን ድንች አለኝ ማለት ነው። ዝናቡ ቸፈቸፈ እያለ ነው። ዝናቡ እየጣለ ነው እና ወዶችዬ እንግዲህ እዚህ ጋር ጥቅል ጎመን ጋር በድንች ነው የምሰራው። ድንች ወጥ በጥቅል ጎመን ትላላችሁ። አሁን ሰዲቀቲ ትመጣለች። ጥዲያት ላይ ናት ማለት ነው። ጥዲያት ጨርሳ ስትመጣ ምጥጥ ስትል ይሄንን አቅርቤ ጠብቃታለሁ ሰራርቼ ማለት ነው። እንጀራ አለን ስትመጣ ሰርታ ደክሟት ስትመጣ አበላታለሁ ማለት ነው። አያችሁ ክሽናችን አያችሁት። ሽንኩርቱ እየሟሟ ነው። እንደዚህ ከሆነ ብዙም ሽታ ያመጣል። ጥቅል ጎመን ጨምሬያለሁ ማለት ነው። አቤት ሞያ እኮ ሞያ ብሎ ዝም እኮ ነው። ሞያ ብሎ ዝም
ታፈላላችሁ። አሁን ጥቅል ጎመኑ ይበስላል ማለት ነው። በኋላ ድንቹን እንጨምራለን። እንዳይሸትብን ጋገራችንን ታችሁን እናደርግና እንደዚህ እንገጥማለን ማለት ነው። ሰብስክራይብ ማድረግ እንዳይረሱ፣ አበረታቱኝ። እስኪ ቪዲዮ እያያችሁልኝ አይደለም? በነገራችን ላይ ኢንሻአላህ የበናት ጥቅል ጎመኔን አብሬ ሽንኩርቱ ጋር አሸውት ማለት ነው። በነገራችን ላይ እንደ ሀገራችን አሰራር ሳልሳ ምናምን አልተጠቀምኩም። የሀገራችን በርበሬ ብቻ የተጠቀምኩት። አሁን ነጭ ሽንኩርት እጨምርበታለሁ። ነጭ ሽንኩርት፣ የተፈጨ ሽንኩርት አፍረዘሩ አድርጌ እጠቀማለሁ ማለት ነው። ነጭ ሽንኩርታችንን ጨመርን። ሰላም ሳንድራ ድንቻችንን እንጨምራለን። ማብሰል ብቻ ነው የሚጠበቅብን ጋይስ። ድንችን ጨምሬያለሁ። ሽፍቱ ልጆቼ ማሻአላህ ተባረከ ረህማን። ትንሽ እንጨምርበታለን። ይፈላል። ከዛ በኋላ ወይዘሪት ራህማ ስትመጣ መብላት ብቻ። አቤት ሞያ። አሁን ካላስ ምንም ነገር አንጨምርም። ምልክ ካነሰው ምልስ ብጭራጨውን እንጨምራለን። ከዛ በኋላ ካላስ መብላት ብቻ ነው በእንጀራችን። አበረታቱ፣ ላይክ ሼር አድርጉ። ትንሽዬ ባህራት እስቲ ቆይ የአረቦቹን ባህራት ለጠቀሙ ትንሽ ድንብላል አለ እዚህ ጋር። ያው እነሱ ድንብላሉን ችግራቸው እንትን አያምሱትም፣ በደረቁ ነው የሚያረጉት። እኛ መሳመስ እናደርገዋለን። እሺ ይሄ ምንድነው? ከሙን ትንሽ እናድርግ። خلاص ቁንዶ በርበሬ خلاص አለቀ። ማብሰል ብቻ ነው። እዛ በኋላ መብላት ነው። አበረታቱ። በቀጣዩ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።